ሴቶች ጥሩ ስሜት ላይ ሲሆኑ ወደ ብሎክ ዝርዝራቸው ይገቡና አንድ ሁለት እስረኛ ይፈታሉ። ከዛ አባትዬ የኔ አባት ናፍቃኛን ግን ደግሞ ታዝቤያለሁ። መታዘብ የነበረበት እኮ እሱ ነው። ያለ ምንም ምክንያት ተቦልጎ እንዴ ምን አረኩ? እኔስ እንደው ምን ትላለህ ብዬ ነው የቦለኩ። አንተ ግን እንደው አትጠይቀኝም በቃ ማለት እንደው ስልኬን እንደው የሆነ ሰው ይዞኝ ቢሆንስ ታግቼ ቢሆንስ እንደው እኔ እኮ ማጭበርበራቸው እና በቃ ናፍቃኛን ብላ አንድ ሁለት ሰዓት አውርታ ደግሞ ትቦልቀዋለች። ከዛ በሶስተኛው ቀን ፈተታ ድጋሜ የቦለኩ ድል ሰጥቼ ነበር ትላለች። ምንም ማድረግ አትችልም። ደስ ሲላት ትፈታለች፣ ጀበር ካላት ወስዳ ትዘጋለች። መብቷ ነው በስልኳ ምንም ያበሳጭ ነገር የለም። ከፈለክ ስመልስልህ አለማውራት ትችላለህ እንጂ እሷ የመቦለክም የመፍታትም መብቱ ከራሷ ነው። ስለዚህ ደስ ብሎ ከተፈታ የዛን ቀን በጣም ደስ ብሎታል ፈታ ብላለች ማለት የሆነ የሚያስደስታትን ነገር አግኝታለች። ለዛ ነው አፈክሽማ ዱአ ግልኝ ቪዲዮ እና ትላላችሁ በአጠቃላይ ነው። ይሄ ብር ይታያችኋል 400 ብር ነው። 400 ወንድ ኮንክ በደንብ ይሄ 400 ብር ለፍቅረኛ በሰጣት ለሷ ተራ ምንም ሊሆን ይችላል። ሴት ኮንሽም እንደዛ ባልሆነ ነገር ልታጠፍ ትችያለሽ። ወላ ተቀበለ ግን 400 ብር ለእናታችን ይጠቅምሻል ብለን ስንሰጣት ምን አይነት ትልቅ ቦታ እንዳለውና ምን አይነት ስሜት እንደሚሰጣት እኔ ለእናቴ ስሰጣት አሳያችኋለሁ። እማ ነይ እዚህ ጋር ፎቶ ነው አብረን እስቲ ነይ ችግር የለም ሻፕሽ ነስታ እሺ እናቴ የሆነ ስራ ሰርቼ የሰራሁት ብር ነው እኪ 400 ብር ይጠቅምሽ ሰው የደነትና አስቡት እስቲ 400 ብር ሰጣት። አሜን ልጅ ቀና ከልጅነት ጀምሮ አንዴ ንስትሮ ትላለህ አንዴ ማትብ ነገር የለም። ሰው ቤት ትሰራለህ፣ ጥገኛ ሆነ ትገባለህ፣ ትወጣለህ። ልጅ ቀን ይውጣልህ። አሜን ልጅ ቀን ይውጣልህ። አሜን ልጅ ቀን ይውጣልህ። አላህ ይድረስልህ። አላህ ይድረስልህ። አንተ ማንም የለም ያ ረቢ አላህ አላህ ይርዳ። አላህ ትሰማለህ ያ ረህማን ያ ወዱድ ያ ከሪም እውነቴ ነው በቃ ወላሂ ያንተ ነገር እኔ አራት መቶ ብር ብቻ አስቡት። አላህ የተሻለ ስራ ይስጠኝ። አስቡት በ400 ብር የእናትን ደስታ እንደዚህ ማየት ከተቻለ ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ይላሉ። እግዚአብሔርን ነው የምላችሁ ያካበድኩ አይደለም። መመቤቴ ካሊድ ኢብን አልወሊድ እንደዚህ አይነት ተዋጊ ምድር አይታጣቅ የሚገርም እኔ 100 ውጊያዎችን አድርጎ 100ንም ያሸነፈ መሸነፍ አንዳንዴ ለጨዋታ ተሸነፈ ምንም አይነትን ውጊያ ተሸንፎ አያውቅም በህይወት ዘመኑ በኖረባት እድሜ ማለት ነው። ተሸንፎ አያውቅም። አንተ አሁን ማለት ነው የቤዛንቲን የአሜሪካ ጦር 150 ሺህ ጦር ከፊት ለፊት ማትስ አይችልም ሰውየው ለማለት ነው። ማትስ እንደማይችል እንገረን 150 ሺህ ጦር ከፊት ለፊቱ እየመጣ የኢትዮጵያን 30 ሺህ ወይም 40 ሺህ ወታደር ይዘ የኢትዮጵያ አሜሪካን ጦር አትወጋም አይደለ? አዎ ለምን አንተ ማትስ ትችላለህ። እዛ ጋር 140 ሺህ ሰው ካለ አይወጋም፣ ትሸሻለህ፣ ተፈግፍጋለህ። ሰውየው ካሊድ ነው። ካሊድ አያውቅም እንደዚህ ነው። ማትስ አይችልም። ቀጥታ አባቴ ከፊት ለፊቱ ጦር ሲያይ ሞጋት ነው የሚያውቀው። ሞጋት ነው ደግሞ ሞጋቱ እኮ አይደለም እኔ ዩጋሽ ወጋ ደፋር ነው። እሺ ማሸነፍ ለምንድን ነው ያሸነፈው? ማሸነፍ የለበትም እኮ እንዴ በቃ እኔ ይገርመኛል። ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው እንደዚህ ያንቀጠቀጣ? ለምን ካልከርገው ከሃይማኖትም ጋር ያያይዙት ምናምንና እንዳትሰማ ታሪኩን እንዳታውቅ ያደርገዋል ማለት ነው። ምንም አይገናኝም። ይሄ የአረብ ጀግና ነው፣ ሙስሊም ነው፣ አለቀ። እና ሙስሊም ከመሆኑ በፊት ደግሞ ሰውየው ሙስሊሞችን እያሳደደ ትጥት ነበር ማለት ነው። አስቸግሮ ቁራሽ ኪንግደም መካሽ ያው ነው ሳውዲ ነው። እሺ መካና መዲና መካን የተወለደው እሱ እና እየወሰደ ጦር እያስቸገረ ሙስሊሞችን ከሰለመ በጊዜ ሄደ ደግሞ እስልምናን ተቀበለ። ከእስልምናን ተቀበለ ተቃራኒ ቡድኖቹን ደግሞ አሰቀ። በቃ ከዚህ ሰውዬ ተቃራኒ አትሁን። በቃ በህይወት መመክር ከዚህ ሰውዬ አጌኒስት ጦር ውጊያ ውስጥ አትግባ። በቃ ስሙ ብቻ ከተማን ያስለቀቃል። ቢስሚላሂ الرحمن الرحيم من خالد بن الوليد الى مرازبة فارس الذي سمعني እነዚህ የምትመለከቷቸው በሙሉ የገዛ ልጆቻቸውን የደፈሩ አባቶች ናቸው። አንድ በአንድ እነማን እንደሆኑና የስንት ዓመት ልጆቻቸውን እንደደፈሩ እነግራችኋለሁ። ይሄ የምትመለከቱት አቶ ዳንኤል ወልዴ ይባላል። የ14 ዓመት ህፃን ልጁን አስገድዶ ለወራት የደፈረ አባት ነው። ይሄ ከትምህርት ቤት መታ ዩኒፎርሟን ስትቀይር የገዛ ልጁን አስገድዶ ለመጀመሪያ ጊዜ ከደፈራት በኋላ ይሄንን ድርጊቱን ለወራት ይቀጥልበታል ማለት ነው። በመጨረሻም ተይዞ በ12 ዓመት ጽኑ እስራት ነው የተቀጣው። ይህ የምትመለከቱት ደግሞ አቶ ሙልጌታ ውብሸት ይባላል። የ12 ዓመት ህፃን ልጁን የገዛ ልጁን
ለ3 ዓመት በተከታታይ ሳይታወቅበት ሲደፍር የነበረ በመጨረሻም ተይዞ በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ ኤልያስ ኑረዲን ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ18 ዓመት ጽኑ እስራት የተቀጣ አባት ነው። ይህ የምትመለከቱት ደግሞ አቶ አብነው ገበየው ይባላል። የ11 ዓመት ህፃን ልጁን አስገድዶ የደፈረና በ19 ዓመት ጽኑ እስራት የተቀጣ ሌላኛው አባት ነው። ይህ የምትመለከቱት ደግሞ አቶ ጥላሁን ገረመው ይባላል። የ8 ዓመት ህፃን ልጁን አስገድዶ የደፈረና በ15 ዓመት ጽኑ እስራት የተቀጣ አባት ነው። እኚህ የምትመለከቷቸው ደግሞ ኢንስፔክተር ግርማ ጌታቸው ይባላሉ። የ20 ዓመት የገዛ ልጃቸውን አስገድደው ደፍረው በ9 ዓመት ጽኑ እስራት የተቀጡ ሌላኛው አባት ናቸው። እንግዲህ እንዳያችሁት ነው ሀገራችን ወዴት እየሄደች እንደሆነ አናቅ። እግዚአብሔር እና ምን አለ መሰላችሁ ያደጉ ሀገራት ወይም የአውሮፓ ሀገራት እንደዚህ አይነት ነገር በጣም የተለመደ ነገር ነበር እና ምን አይነት እርምጃ መውሰድ ተጀመረ? ማዳግም እርምጃ። እስር በዘመር መፈታት ምናምን አይደለም። የሞትና የሞት ብቻ ፍርድ ማለት ነው። እንዴት ይሄ ነገር እንዴት ያቁም? የሴት ልጅ ጥቃት እንዴት ያቁም? እስኪ እንዴት ያቁም? ምን አይነት እርምጃ ተወስዶ ነው የሚያቆመው? ለምንድን ነው ይሄን ነገር መንግስት መፍትሄ የሚወስድበት? ለምን? እነዚህ እኮ የወጡ ብቻ ናቸው እኮ። ስንት ደግሞ አሉ አሁን ቤት ውስጥ የተሰቃዩ ያሉ። ለምንድን ነው ፍትህ ማይኖረው ግን? እግዚአብሔርን ትክክለኛ ፍትህ። ለምንድን ነው ሴቶች የሴቶች ጥቃት እንደዚህ በዚህ ልክ እንደዚህ የሚበራከተው? ለምንድን ነው አስፈላጊውን እርምጃ ማይወሰደው? እንዴ ሰው ግለሰብ እኮ አይደለም ፍትህ የሚሰጠው አይደል? መንግስት ነው ፍትህ የሚሰጠው አይደል እንዴ? ይሄ ነገር እኮ በፓርላማ እኮ በቃ መጽደቅ ያለበት ነገር እኮ የሞት ፍርድና የሞት ፍርድ ብቻ እኮ የሚገባው ነገር እኮ የሞት ብቻ አይደለም። እንደውም ቆዳ የመላጡላ ይኑረው እንዴ! እስከ መች ነው እንደዚህ ሴት ልጆች እንደዚህ ጥቃት እንደዚህ የተደፈሩ ነው እንዴ? እስከ መች? እስቲ ያደጉ ሀገራት ላይ አውሮፓዎች ላይ ምናምን እንደዚህ አይነት ነገር ትሰማላችሁ እንዴ? ትክክለኛ ፍትህ ስለሚሰጥ እኮ ነው። እንዴትስ ወጥተው ይናገሩ ልጆቹ? እንዴትስ ወላጅ ወጥቶ ይክሰስ? እንዴት የተበዳይ ልጅ ራሱ እንዴት ይክሰስ? የተበዳይ ቤተሰብ እንዴት ይክሰስ? በዚህ ፍትህ ነገ ወጥቶ ነገር ቢያደርገኝስ እያሉ እንዴት ይክሰሱ? እንዴት ነው የሞት ፍርድ እንደዚህ አይነት ነገር የሞት ፍርድ ማይገባው? አረ እግዚአብሔር በጣም ፌር ያልሆነ ነገር ነው። በጣም ሄሎ ሆላ ሄሎ ምን መስልሽ? አንተ ቀልድ ምን ነቀልሽ? ሰው የጎድነው ነቀል ማለት የትኩስ እንደሆነ ታውቂኝ? ምን ማለት ነው ቀልድ? ቀልድ መቀለድ ያለበት በቦታው ነው እንጂ ያለ ቦታው ነው የሚቀለድ። ይሄ እኮ ሊጎዳ የሚችል ልገኝ ነው።